ሱሪ የሚለብሱትን ዊግ የሚያደርጉትን ሂውማን የሚቀጥሉትን የሚቀባቡትን እና ሂና የሚቀቡት ከትእዛዝ ውጭ የሆኑትን እንዲያረጉ እደፍቃቸዋለሁ እያለ እየሳቀ በቁማቸው ነው የሚደፍቃቸው እዛ እሳት ውስጥ ማለት ነው። እሳቱ በጣም ሰፊ ነው። ከዛ ልጄ ይለኛል። ብቻ ድምፅ ነው የሚሰማኝ። በዚህ በቀኝ በኩል ማየት አልችልም እንዲዞር ብዬ በጣም ያስፈራል። አይንህን ይወጋሃል። ልጄ ይሄንን ንገሪልኝ፣ ከቻልሽ በየቤተ ክርስቲያኑ ካልቻልሽ ደግሞ የሆነ ቦታ ሂደሽ ንገሪ አደራ ልጄ። ሰው ይመለስ። ምሬ አልምረውም። ሱሪ የሚለብሰውን ሂውማን የሚያደርገውን የሚቀባባውን ምሬ አልምረውም። እባክሽ ልጄ ይህን መልእክቴን አስተላልፊልኝ አድርሽልኝ ይለኛል። እኔ ተገብቼ አይደለም ኃጢአተኛ ነኝ። ከዛ ለማን ነው የምነግረው ላል ንገሪልኝ፣ ለህዝቡ ንገሪልኝ። አልቋል ጊዜ የለም አልቋል። ሱሪ ትተናል ብለው ይመጣሉ ቤቴ፣ ግን ሱሪው አልወጣም ከቤታቸው ይለኛል። ሱሪው የሚቀባቡትንም አልወጣም። ኧረ ቆይ ላሳይሽ፣ ተመልከች፣ ወደዛ ወደ ግራሽ እዩ ይሄን እንዴት እንደሆነ እዩ። አጥብቆ የሚለብሱ ሱሪ ወንዶችም አልምራቸው እባክሽ። ጠብቆ የሚለበስ ሱሪው ያቁሙ እንዳይለብሱ ይለኛል። ይሄ ጥብቅ አድርገው እንደ ታይት አድርገው የሚለብሱ ወንዶች አሉ አይደል? እሱ እንዳይለብሱ። ለምን ይለብሳሉ ይለኛል። እንዳይለብሱ ይህንንም ንገሪልኝ እና በመጨረሻ ምን ይለኛል? ቆራቢዎች ካልሲ አድርገው አይቅረቡ። የስጋው ደሙን ሲወስዱ እባክሽ ካልሲ አድርገው እንዳይወስዱ ንገሪልኝ። ቤተ መቅደስ ውስጥ ከነጭራሹ ካልሲ አድርገው እንዳይገቡ ይለኛል። ካልሲ አድርገው እንዳይገቡ ምሬ አልምራቸውም ይለኛል። እየደጋገመች እንኳን ግን ይናገረኛል። ዞር ማለት ግን አልችልም። በቃ ወደዚህ ወደ ቀኝ ማየት አልችልም እና እባክሽ ይህንን መልእክት አድርሽልኝ ይለኛል። አደራ ልጄ አደራ ይህን መልእክት አድርሽልኝ፣ ተው በያቸው። ስለ ቤቴ ደግሞ እኔ አለሁኝ። እኔ አተት አላስገባሁም፣ በሽታ አላስገባሁም። ሰው እንዲማር እንዲድንና ሰው እንዲፈወስ ነው ደጄን የከፈትኩት እና እባክሽ እነዚህ የዓለማዊ ቲክቶክ ሰሪዎች ይራፉ። ባንቺ እንደሚማሩ ተስፋ አደርጋለሁ።